የኔ ቲም ነው እና በጣም ብዙ ብር አለ። እሺ ዲጄ መሆን ነው ምኞቷ። 60 ደቂቃ ሰጣለሁ። በ60 ደቂቃ በዚህ ዲጄ ማቴሪያልን መግዛት ይችላል። የዲጄ ኤሌክትሮኒክስ ዳቦ ቤት ናት እኮ ጀለስ ወይኔ በእናትህ የሙለ ነገር ግን ብር ዋናው ገንዘብ ነው። ገባር ገንዘብ ካለ እዚህ አካባቢ በገንዘብ ነው አይደል? እሺ አንተ ትረዳኛለህ? እሺ ታንክ ዩ። ስማ ይኸውልህ ኤሌክትሮኒክስ የዲጄ ዕቃ ስፒከር ማማገኛለሁ እዚህ አካባቢ እንዴ እኔ አላውቅም። እኔ አውቃለሁ ብር መጀመሪያ ብር እኔ ሰላም እንዴት ናችሁ? ውድ የዚህ ቻናል ቤተሰቦች ዮ ሰይፈዲን ነኝ። ዛሬም እንደተለመደው ባበደና ቤንግ በሆነ ቪዲዮ ተመልሼ መጥቼለታለሁኝ። ያው እንደተለመደው ላይክ፣ ሼር፣ ሰብስክራይብ ማድረግ እንዳትረሱ። ዛሬ የምናየው ቪዲዮ ማለት ነው በ60 ደቂቃ ውስጥ ከድህነት ወደ ስኬት መሄድ ይቻላል ወይ የሚል ነገር ነው። ኦፍ ኮርስ አይቻልም። በጣም ከባድ ነገር ነው። እኛ ስንት አመት ሙሉ ለፍቶ አሁንም ችጋራም ይሆናል። ግን ጀለስ በ60 ደቂቃ ውስጥ ከድህነት ወደ ስኬት እሄዳለሁኝ ብላ ቪዲዮ ሰርታለች። እስኪ አብረን እናይላታለን ማለት ነው። ላይክ ሼር ሰብስክራይብ ማድረግ እንዳትረሱ። ወደ ቪዲዮ። ይሄ የኔ ቲም ነው እና በጣም ብዙ ብር አለ። ይሄ ደግሞ ዳግም ይባላል ሰብስክራይበሬ ነው። ታዲያ ዛሬ የሰብስክራይበሬን ህልም ላሳካለት ነው። በህይወት ሊኖረኝ ብለህ የምታስበው ታም ሊኖረኝ ብዬ የማስበው ቨርቹዋል ዲጄ መሆን እፈልጋለሁ። ታዲያ ቨርቹዋል ዲጄ መሆን ነው ምኞቷ። 60 ደቂቃ ሰጣለሁ። በ60 ደቂቃ በዚህ ዲጄ ማቴሪያልን መግዛት ይችላል። ነገር ግን 60 ደቂቃው ካለቀ ዜሮ ከሆነ ምንም ነገር አታብኝ። ሳውት ተጀምሯል። አሮት አዎ ኤግዛክትሊ የኔና አክቹዋሊ ቲም ካርዴን የሰጠሁት ምክንያቱም ዳግም ሁሉም ቪዲዮአችንን ሰፖርት ስለሚያደርግና ሰብስክራይበራችን ስለሆነ ነው። እና ምንድነው የሚሆነው አሁን ቨርቹዋል ለመግዛት የት ነው አላውቅም። ማርያምን እኔ ከዚህ በፊት እኔ ቻሌንጅ ባቆ ኖሮ በጣም አሪፍ ነበር። ግን ምንም እንኳን ዳግም ድሪም ማቴሪያሉን ለመግዛት ቢቻኮልም ያለበት ቦታንና የሚፈልገውን ዕቃ የት እንዳለ አያውቅም። አይ ቲንክ ቨርቹዋል ብቻውን ድንገት ነው ያስደነገጥከው። ኬብል አለው። ከኬብሉ ቀጥሎ ደግሞ ስፒከር መግዛት አለብኝ ይመስለኛል። ስፒከር የለኝም። አሁን ከድህነት አይደለም የጀመራችሁልን በነገራችን ላይ እንዴ ታዲያ ይውጣ። በጣም ችኮላ ላይ ስለነበረ ቀጥታ ያገኘበት ቦታ ዘው ብሎ ጠየቀ። የዲጄ ዕቃ የሚሸጥበት ቦታ ላይ ሰፈር የዲጄ ዕቃ ኤሌክትሮኒክስ ዳቦ ቤት ናት እኮ ጀለስ ወይኔ በእናትህ። ነገር ግን የገባው ኤሌክትሮኒክስ ቤት ሳይሆን ዳቦ ቤት ነው። አባቴ አስደናገርከው። አካባቢ ሞል ታገኛለህ? ሞል አዎ። እሺ አመሰግናለሁ። ሞል ዳግም እየጠራው ነው። የተዘገበ ይመስላል። ምክንያቱም ያለበትን ቦታም አቅጣጫም አያውቀውም። አይ ቲንክ ስገምት ያኛው የሀብታም ሞል ነው። ለዛ የሀብታም ሞል እንገባ ነው። ስንት ብር ኑሮት ነው ኤቲኤም ውስጥ? 0 ሳንቲም ከ0 ሳንቲም ነው የምናደርገው። ወላሂ ሌላ ቃል ነው ዘፍቻለሁ። ካላገኘሁስ ክፍታት ነኝ። አዎ ሙዚቃ ክፍል አግኝተሃል? ዳግም ያገኘ ይመስላል። ሰላም ነሽ? ቨርቹዋል ማግኘት ይችላል። ቨርቹዋል ላይ ከዛ እቺ ማይክ ትበርች ስንት ቨርቹዋል ዲጄ ማይክ ነው። ቨርቹዋል ላይ ከዛ እቺ ማይክ ትበርች 3500 ብር አረካሽ ነው። ቨርቹዋል ዲጄ ማይክ ነው ያካተተው። ነገር ግን ይህንን ሊገዛ አልተፈቀደለትም። ምክንያቱም የመጀመሪያ ድሪም ማቴሪያል ስለዚህ የሆነው ማለት ነው ኢቲኤሙን ሰጥቶት ድሃ ከነበረ ወደ ሀብታም ቀይረዋለሁ ነው ያለው። ኦኬ የስህተት ነው ቪዲዮ የሚለው በ60 ደቂቃ ውስጥ ከድህነት ወደ ሀብት ቀየርኩት ነው ልጁን እንጂ ተቀየርኩ አይደለም። እና ቀየርኩት ነው ልጁ ወደ ሀብት ሊቀየር ነው ማለት ነው። ብቻ ወደ ቪዲዮሽ ድሪም ማቴሪያሉ ቨርቹዋል ዲጄ ስለሆነ እሺ የዲጄ ዕቃ ስፒከር እና የሚሸጥ ነው አይደል? ቴንክ ዩ አላይ እሺ ደረጃው በዚህ በኩል let's go። እጉ ስልክ መደወል አይቻልም። ማንንም መንገድ ላይ ያለ ሰው ኢንፎርሜሽን መጠየቅ ትችላላችሁ፣ ግን ስልክ ደውላችሁ ኢንፎርሜሽን መጠየቅ አይቻልም። ከዛ ዕቃ ውስጥ ማለት አትችልም። ከዛ ዕቃ ውስጥ በኢትዮጵያ ታሪክ ታይቶ የማይታወቀውን እጅግ በጣም ግዙፍ የሆነውን የቻሌንጅ ቪዲዮ ከ20 ኮንተንት ክሬተሮች ጋር ልናዘጋጀው መንገድ ጀምረናል። ዝግጁ ነን። አብረን ሪያክት እናደርጋለን ጋይስ። በዚህ ቻናል ሰብስክራይብ ያደርጋችሁ። እዚህ ከ20 ኮንተንት ክሬተሮች ጋር አንዱ መሆን እፈልጋለሁ የምትሉ ከሆነ ኮሜንት ላይ ብላችሁ በማስቀመጥ ከኛ ጋር በኢትዮጵያ የመጀመሪያውን የቻሌንጅ ኮንተንት መወዳደር ትችላላችሁ። እናላችኋለሁ። ሰብስክራይብ ማለት ይሄ ነው ጥቅሙ። ሰብስክራይብ ዚህ አካውንት ማርያምን በጣም ጥቅም አለው። ሰብስክራይብ አድርጉ። አንድ ቀን ጥቅም ነው። መንገድ ላይ ይንታችሁ ራሱ በ60 ደቂቃ የፈለጋችሁት ነገር ግዙ ማለት ነው። አሁን ዳግም ከተሰጠው 60 ደቂቃ ውስጥ የፈለከውን ከሆነ ዝም ብለህ መኪና ማስገዛጅ ማርያም ምንም ነገር አይታይም። ቅድም አንድ ማይክ አየሁ የሆነ ሞቲቬሽን ነው ነበር ሊሳምነ ማላቀም ማለት ለዳግም ትልቅ ፍንጭ ብሰጠው ነገር ግን
ጭራሽ ተደናበረ እና መንገድ ላይ ያሉትን ሰዎች መጠየቅ ጀመረ። ወይኔ ደቂቃው እየሮጠ ነው ማን እዘዘው እንኪ ምን ነው የሚለው ክሊክ ዲሊቨሪ እግዚአብሔር ነው በጣም ብዙ ነገር ያሳደኝ እዚህ ግን በጣም ፍጪ ጭራሽ ቻሌንጅ ውስጥ እንደሆነ ረስቶታል። ምክንያቱም 30 ደቂቃ ወይኔ ደደብ ነው አንተ ጋር መጨፈር ጀምሯል። ካሜራ ላይ ስለሆነ ብዙ ጊዜ ጋይስ ማለት ነው ይላችሁ ምንም ሰው ሊተባበራችሁ አይፈልግም። ካሜራ ውስጥ መግባት የማይፈልግ ሰው እንግዲህ በጣም ይሄ እንደዚህ የመንገድ ቀረጻ የሚያስጠላው በጣም ያንቋሻቻል። ሰው ሊሰርባችሁ ይችላል። ሰላም ናችሁ? እንደሸልባችሁ ብር ወጣ ከሱ ከኢቲኤም ላይ ብር ዋናው ገንዘብ ነው። ገባር ገንዘብ ካለ እዚህ አካባቢ በገንዘብ ነው አይደል? እሺ ኖ ከዛ ቆይ እንዴ ኢትዮጵያ አይደለ እናንተ እንግባማ እንጂ በአንድ ቃል ኖ ሊስን ስማኝ ይኸውልህ ስማኝ አንተ ትረዳኛለህ? እሺ ታንክ ዩ ስማ ይኸውልህ ኤሌክትሮኒክስ የዲጄ ቃ ስፒከር ማማገኛለሁ እዚህ አካባቢ እንዴ እኔ አላውቅም። አንተስ? እኔ አውቃለሁ ብር መጀመሪያ ብር እኔ አውቃለሁ። ኧረ ስጠው ሁሉም ቢተባበር። ነገር ግን በመሃል አንድ ችግር ተፈጠረ። እሱም 40 ደቂቃውን ከተጠቀመ በኋላ ዝናብ ዘነበ እና እንዳትሰማው እንዲቆም አስገድዶት ነበር። ካሜራማኑ በጥላ የያዛት እንጂ እንዳትሰማው። አሁን ደግሞ እንደገና ሌላ መንገድ ጀምረናል። ይዳብሪ ከተነለ ፖሊ መዳደረ ዝናቡ በጣም ከባድ ነበር። ኢቭን እኔና ካሜራማኔን እንኳን በጣም ከጀርባው ያለው መኪና ይታያችኋል። ሬንጅ ሮቨር ነው። ታዲያ ዳግም ዝናቡ የከበደ ይመስላል። ታዲያ ይህንን ቻሌንጅ በቀኝ ብሎ የቆም ይሁን? አሁን 5 ደቂቃ ብቻ ነው የቀረው። ምንም ማድረግ አልቻለም። አሁንም ይዘንባል። ልንወጣስና አሁንም ይዘንባል። ቦሌ ተመንጠቃል። ታዲያ አሁንም ዘንቦብን እየሞከርን ነው። ስኬትን ዝም ብለህ ተኝተህ ማግኘታችን እንደ ስትራግል ማድረግ አለብን። ራስን ለስራው ችግሩ አንተ አላገኘውም። ስኬትን ብራዘር ገንዘብህን መቆጠብ አለብን። እንደዚህ ሀብታም ሆነ እንደዚህ ደግሞ በቃ ራስን እንደዚህ ፓወር ያስቀምጠ እንደዚህ ቻሌንጅ ሲመጣ ስትሮክ ሆነ ትቀራለህ። አሁን የሚገርማችሁ ላይ ዝናብ መጥቶ እዚህ ጋር ያመመኝ ነው ማረፍ የሆነ ቅዝቃዜ ይሰማችሁ እዚህ ጋር እንደሱ ነገር 5 ደቂቃ ነው የቀረኝ። ቦሌ ቶሎ ብለን እንግባሽ ነው 5 ደቂቃ ማለት እኮ በጣም ትንሽ። መድኃኒዓለም ሞልን ያገኘው ይመስላል። አይ ፋይናሊ ዳግም 5 ደቂቃ ሲቀረው የድሪም ማቴሪያሉን አገኘው። ዋው! ነገር ግን የመሸጫው ቦታ ዝግ ነበር። ደውልላቸው ነው መደወል አይቻልም መሰለኝ። ሙዚቃ ካማግኘው እንደዚህ ነው ሙዚቃ ወይኔ ባለዚህ ሙዚቃ ቤት። እንግዲህ ቪዲዮን የሰራንላችሁ ምናልባት ህይወት ዛሬ አንድ ድል ብትሰጠን እንዴት እንጠቀመዋለን ተዘጋጅተናል ወይ ለማለት ነው። እውነት ነው። የሙዚቃ ካማግኘው በራሱ ከልጅ ነበር ሸገሪቲ እዚህ ሲሰራው እናንተም እኛን ሰብስክራይብ በማድረግ 10,000 ሰብስክራይበር እንድንገባ እርዱ። ምንናው ማርያም ለኔ ሲሆን እንደዚህ ጥምም ማለት አባ በዚህ በኩል ቨርቹዋል ዲጂ የሚሸጥበት ቦታ አለ። አይፎን 50 ቬሮኒካ እየጠየቃት ነው በፎቶ። ወይኔ ያረበቻ የፈለከው መግዛት ተቻልክ። አይፎን 15 ፕሮ ማክስ ነው ማስገዛው። ዝም ብለህ 17 ፕሮ ማክስ ነው ማስገዛው እንዴ? አረ ቨርቹዋል ዲጂ እናንተም እንደዚህ እንደተንጠለጠላችሁ እስቲ ሰብስክራይብ ንኳት፣ ቀዩን በተን ፕሬስ አድርጓት፣ ንኳት፣ በእናታችሁ ሰብስክራይብ አድርጓት። በየሳምንቱ 40 የምንለቀውን ቪዲዮዎች ለማየት ሰብስክራይብ አድርጉ። ቢያንስ ላይክ እንኳን አድርጉት በእናታችሁ። 10 9 8 7 6 5 በቃ ከዚህ በኋላ ምን ይገዛል? ልግዛ ቢልም አይበቃውም። የሰከንድ 1 ጌም ኦቨር። ዳግም ሰዓት አልቋል። ማርያም ወይኔ ብራዘር ቦሌ ከደረስኩ በኋላ ጋይስ ቦሌ መራን ፎክ ከደረስኩ መጀመሪያ ነበር መምጣት ያለበት። እዚህ አለቀ ለኔ አቃሉ ቨርቹዋል ምሽት ቆጣሉ ግን በቃ የጣሉኝ ቦታ ምንም በቃ ተደናበርሽ እዛው ነሽ። ግራ የገቡ ቦታ ነው። ቨርቹዋል ብትል የፈጠነ እዚህ ነበር የምትመጪው። የጣሉኝ ቦታ ትክክል ቦታ እንደዛ ጨፍሬ የጨፈርኩት ሲን እዚህ ጋር አስገቦሽ እንደዛ ጨፍሬ አይዞን ሙሉ ቀን እንደዚህ ፀሐዩ ፀሐዩ ነበር ዝናቡ እንደዚህ ይሁን ከግድ ማርያም ልብሴን እንዴት እንደ በቃ ልብስ መግዣ የሆነ ነገር ግጮ ግን ለመቋሚሽ ምናገር ፈልገው ነገር ቻሌንጅ አቀኝት አንጀት ይበላ እንዳለበት ፋይናሊ እንግዲህ ቻሌንጁን ተሸንፏል። አትደጋግሙበት ብለን ነበር 1 ሰዓት ከ7 ደቂቃን ይሰጣን። በጣም ቴንክ ዩ። ኤኒዌይስ ኤቲኤም ምናምን
ቻሌንጅ አልቋል። አም ሶሪ 1 ሰዓት ከ7 ደቂቃ ነው የሰጠነው። ስለዚህ አም ሶሪ the game is over ኤቲኤም ምንም ማድረግ አትችልም ብራዘር። the game is over by the way እኔም በጣም ነው ደስ ያለኝ ኤቲኤምን በማግኘት ደስ ይላል። ስለዚህ እዚህ ሌላ ቻናል ላይ መቅረብ የምትፈልጉ ካላችሁ ሰብስክራይብ እና እዚህ ቻናል ላይ ትቀርባላችሁ። ቢያንስ እንኳን እኔ ፈምሻለሁ መቋሚያ ላይ ቀርብ ያለው ማለት ነው። ግጥ ብዬ ፈምሻለሁ ፍምስ ብያለሁ ነው ማለት ሁላችሁም ይሄን አኮት ሰብስክራይብ ማድረጋችሁ ነው። ሰብስክራይብ ብራዘር ፈምሻለሁ። በቃ ሰብስክራይብ ዞር በል ሰብስክራይብ አድርጉ። ይመቻችሁ። ፒስ አይ ይመቻችሁ። ሰብስክራይብ እያደረጋችሁ ሲጀመር ተስማምታ ቪዲዮ የሰራችሁት በእርግጠኝነት ማይክ ራሱ የላችሁም እኮ በእንትን ነው እየሰራሽ። ብቻ ያበደ ቪዲዮ ነበረ። ጀለስ ያበደ ቪዲዮ ነው እየሰራሽ ያለሽው። በርቺ። እኔንም ላይክ፣ ሼር፣ ሰብስክራይብ ማድረግ እንዳትረሱ። ሰብስክራይብ አድርጉኝ ባካችሁ። እና የዛሬው ቪዲዮ ይሄን ይመስል ነበር። ያበደ እንደሆነ ተስፋ አድርጋለሁ። በሌላ ባበደ ቪዲዮ እስከምንገናኝ ድረስ ሰብስክራይብ፣ ላይክ እና ሼር ማድረግ እንዳትረሱ። ይመቻችሁ።